ማዛ እንዲህ ትላለች። የእሁድ መልእክት በብርቱካን ጉዳይ። በብርቱካን አንደበት የተነገረው ታሪክ የብዙ ኢትዮጵያውያን ሐዘን የቀሰቀሰ፣ በውስጣቸው ያለውን ቁጭት፣ በደል፣ መጠቃትና መገፋት ያስታወሰ፣ የሴቶች እህቶቻችንን ቁስል ያስታወሰ ነው። የተነገረው ታሪክ ነው የሚለው ባይዘው የልጅቷ ሳይሆን በሷ ውስጥ የተነገረው ታሪክ ነው። በደንብ አስተውሉ። እኛ የምናወራው ስለ ብርቱካን እንጂ በብርቱካን ውስጥ ስለተነገረው ታሪክ አይደለም። እህት ማዛ የተስተዋለ ህሊናዎች አሉ። ትቀጥላለች ማዛ። እኔና ጋዜጠኛ ተስፋዬ ወልደስላሴም ታሪኳን እንደሰማን የተሰማን አሁንም የሚሰማን ከዚህ ጥልቅ የሐዘን የተለየ አይደለም። በአብይ አህመድ አገዛዝ ቁጥጥር ስር የሚገኙ ሚዲያዎችና ከአገዛዙ ፍርፋሪ በሚጣልላቸው ድሮም የአንድም ኢትዮጵያዊ በተለይም የአማራ ሴቶች ቁስል ለማይሰማቸው ሁሌም በሚሰፈርላቸው ቀለብ ልክ በሚጮሁ አፎች የተነገረው እጅግ አደናጋሪና አወናባጅ ነው። የአብይ አህመድ አገዛዝ መርህ ውሸትና ማደናገር መሆኑን ለኢትዮጵያ ሕዝብ ለማሳወቅ እኛ መጽሐፍ ወይም መናገር አያስፈልገንም። ዜጎችን መጠበቅ ሲገባው ለፖለቲካ ትርፍ ማግኛ እንዲውሉ ለማድረግ በአሰቃቂ ሁኔታ እንዲጠቁ ካደረገ በኋላ የደረሰባቸው በደል እንዳይጋለጥና በተጨማሪም ከበደላቸው ለማትረፍ የሚሄድበትን ርቀት ከዚህ ቀደም በብዙ ሚሊዮኖች ጉዳይ የታየ ሀቅ በመሆኑ እሱን ታሪኩን ለሚያውቀው ለኢትዮጵያ ሕዝብ በማስረዳት ጊዜ አናባክንም። ኦኬ፣ ሁለቱም ነው ማለት ነው። አንድ ላይ በቆርጦ መቀጠልና ድምፅ የማዘዋወር ሴራውም የአብይ አገዛዝ ስልጣን ላይ ከመጣ ጊዜ ጀምሮ ገመናቸው ተገልጦ በደፋሪዎች ክብራቸው የተገፈፈ፣ የተዋረዱ፣ የተደፈሩ፣ በአሰቃቂ ዘግናኝ ሁኔታ የተገደሉ፣ ከመኖሪያቸው ተፈናቅለው ሜዳ ላይ የተጣሉ፣ የተገፉ፣ የተዋረዱና የመኖር ህልውናቸው በተገፈፉ ሴቶች ቁስል ላይ አፊዟል። አጫፋሪዎቹም አብረው አፊዘዋል። በዚህ ጉዳይ ያነባችሁ ያዘናችሁና ያለቃቅሳችሁ ውድ የአማራ ልጆች እኔና ተስፋዬ ወልደስላሴ የምናውቀው እውነትና እኛ ከምናውቀው እውነት ጀርባ የተሸረበው ሴራ ምን እንደሆነ በሚገባ ሳንረዳ እጃችን ላይ በሚገኙ መረጃዎችን ይዘን አደባባይ መውጣቱ ማንን እንደሚጠቅምና ማንን እንደሚጎዳ በሚገባ ሳንረዳ ራሳችንን ለመከላከል ስንል ብቻ አደባባይ መውጣትን አሁን ተመራጭ ሆኖ አላገኘነውም። ሁሌም ቢሆን ከራሳችን ይልቅ የሚያሳስበን ብዙ ዋጋ የከፈልንለት የአማራ ትግልና የህዝባችን ቁስልና ጉዳት ነው። ከዚህ ቀደምም አሁንም ወደፊትም የህዝባችን ጉዳይ ያሳስበናል። ልክ እንደኛው ሁሉ ይህ የሚያስጨንቃችሁ ብዙዎቻችሁ አገዛዙ እየሰራ ካለው ድራማ ጀርባ ያለው እውነታ ምን እንደሆነ ለማወቅ ያላችሁን ፍላጎት አሳዩታችሁናል። እጃችን ላይ ያለው መረጃ በአግባቡ ሰንደን ጉዳዩን አጣርተን እና መርምረን ስንጨርስ ይፋ እናደርጋለን። ለአሁኑ ግን ይህ እመራለሁ በሚለው ዜጎች ስቃይ ለሚቆምር ኢትዮጵያ በታሪኳ አይቷ ለማታውቀው ጨካኝ መሪና አጫፋሪዎቹ መቀለጃ እንዲሆን የምናውለው ታሪክ የለም። እውነት ተሸፍና አትቀርም። የተሰቃዩት እህቶቻችን ታሪክ ቀኑ ሲደርስ በፍትህ አደባባይ ይወጣል። በዳዮችና ተባባሪዎቻቸውንም የእጃቸውን ያገኛሉ። በተረፈ የአገዛዙን ቅጥፈት ታሪክ እያወቃችሁ እኛን የጉዳዩ ባለቤት ለማድረግ ለሃጫችሁን የምታዝረበርቡ ሰዎች ጉዳዩ የደሞዝና የቅናት መሆኑን ስለምንረዳ ይቅር ብያችኋለሁ። ይኸው ነው። ይሄ እንግዲህ እህታችን ጋዜጠኛ ማዛ መሐመድ በዛሬው ዕለት የእሁድ መልእክት ብላ ያስተላለፈችው ነው። አዝናለሁ፣ አፍራለሁ። በጣም አዝናለሁ፣ በጣም አፍራለሁ።
ምክንያቱም ጠብቄ የነበረው እኔ አንደኛ ድምፁ የኔ አይደለም፣ በቃ የኛ አይደለም የተሰራው ስራ፣ ይሄ የተነገረው ዝርዝር የወጣው ነገር እኔ አይደለሁም። ጓደኛዬ የትግል ጓዴ ተስፋዬ ወልደስላሴም አይደለም። በቃ አንድ ሌላ ምንም ጥያቄ እኮ የለውም። በቃ እኔ አይደለሁም። ለብርቱካንም አልደወልኩላትም፣ ተስፋዬ ወልደስላሴም አልደወለም፣ ስልኩም የኛ አይደለም፣ ቁጥሩም የኛ አይደለም፣ ብርቱካንንም አላገኘናትም፣ እህቷንም አላገኘናትም። ውሸት የተቀነባበረ ኤአይ ነው እንደተባለ አርቲፊሻል ኢንተለጀንስ ነው። አንድ ሁለተኛ በብርቱካን ውስጥ ድራማ መሰራቱን አምናለች። በነገራችን ላይ እህታችን ማዛ በብርቱካን አንደበት የተነገረው ታሪክ የብዙ ኢትዮጵያውያን ሀዘን የቀሰቀሰ፣ በውስጣቸው ያለው ቁጭት፣ በደል፣ መጠቃትና መግፋት ያስታወሰ፣ የሴቶች እህቶቻችን ቁስል ያስታወሰ ነበረ። ብርቱካን ድራማ ሰሪ ናት። እውነት ነው ማለት ነው። ብርቱካን ልክ ናት። ድራማ ነው የሰራሁት ያለችው፣ ያሰሩኝ ድራማ ነው ያለችው እውነቷን ነው። ብርቱካንን እንደ ሞዴል ተጠቅሞ ሲሰሩ የነበሩ ግፎች ናቸው በብርቱካን ውስጥ እንዲታዩ የተደረገው። ስለዚህ ቲያትር ነበር፣ ድራማ ነበረ። እሱን ማመን ነው ሁለተኛው። እሱ ነው እኮ እያነጋገረ ያለው። ሰዎች ያለቀሱት ስለ ብርቱካን እንጂ በብርቱካን ውስጥ ያለው ታሪክ ተያይዞ ከብርቱካን ጋር የተነሳው ብርቱካን እንዲሆናለች ነው እኮ የነበረው። ባለ ታሪኳ ብርቱካን ናት እኮ ነው እህት ማዛ። አገር ትውጣ አገር ትሰደድ የተባለችው እኮ ብርቱካን ናት። ቦታ እንፈልግላት፣ ሕክምና ይፈለግላት የተባለችው እኮ ብርቱካን ናት ማዛ። እንዴት ነው ይሄንን ማሰብ የሚያቅትሽ? ተስፋዬ እንዴት ያቅታል ይሄን? ህይወቷ የተበላሸው እኮ ብርቱካን ናት። ለምንድን ነው ዘጋቢ ፊልም በእውነተኛ ታሪክ ላይ ያተኮረ ዘጋቢ ፊልም ብላችሁ እኮ ብትወጡ ትችላላችሁ እኮ፣ መብት ነው። ከዚህ በላይ ተፈጽሟል ነው አይደል አንዱ መከራከሪያ? አዎ ተፈጽሟል፣ ምንም ጭቅያቅ የለም። በአደባባይ እሳት ሲቃጠል አይተናል። የሰው ልጅ ጠብሰን ብላቸው ሲባል አይተናል። ጠብሰን ብላቸው ደግሞ ሰዎች ናቸው እንዴ ሲባል አይተናል። በድምፅ አላልኩም ሲሉም አላየንም። ትልልቅ ባለሀብቶች፣ እናንተ ዙሪያ ያሉ ባለሀብቶች ናቸው ጠብሰን ብላቸው ሲሉ የነበሩት። ጠብሶ በይ ሰው ባለሀብት እኮ ያለበት ነው። በጅምላ መቃብር ሲፈጸም አይተናል። ጉድ ይውጣ ሚስጥሩ ይውጣ ነው እያልን ያለን። አሁን የጅምላ መቃብሩ ሚስጥራት ይውጣ ነው እያልን ያለን። ማን ነበር ያንን ሲፈጽም የነበረው? ለምን ፐርፐዝ ነው ሲፈጸም የነበረው? ኦኬ። ስለዚህ ይሄ ትክክለኛ መታየት ያለበት ነው። በደንብ መታየት አለበት። ማዛ እህታችን እየነገርሽን ያለሽው ትወና ነበረ፣ ድራማ ነበረ የሚለውን አምነሽ ተቀብለሽ በቃ እኔ አሁን ከዚህ በኋላ ብዙ የምፈልገው ነገር የለም። yes it was drama. ምንድነው ድራማው? በብርቱካን ውስጥ የተሰራ ድራማ ነው የነበረው። ምናልባት እንግዲህ እንዳልሽው በእውነተኛ ታሪክ ላይ ያተኮረ ድራማ ሊሆን ይችላል እናንተ እንደምትሉት። ቢኮዝ ኢትዮጵያ ውስጥ ያልተሰራ ስራ ስለሌለ እውነት ነው። እሱ የመከራ ዘመን ነው ዘመኑ፣ ምንም ጥያቄ የለው። ስለዚህ የኛ ነጥብ የኛ አጀንዳ ቁጥር 1 ብርቱካን ራሷ ቪክቲም ናት አይደለችም የሚለው ነው። ቁጥር 1 ተጠቂ ናት አይደለችም የሚለው ነው። ብርቱካን ተጠቂ እንዳልሆነች፣ የድራማው አካል እንደሆነች፣ የድራማው ሰሪ እንደሆነች ግን ነግረሽናል። ስክሪፕቱ ማጻፈው ሌላ ጉዳይ ነው ከዛ በኋላ